አሰላሙ አለይኩም የሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ዛሬ ደግሞ ከሌላ ቀኑ ለየት ባለ ሁኔታ ይዤላችሁ የመጣሁትን እንግዳ ማን እንደሆነ አብረን እንከታተል። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው። ለተመልካቾቻችን ራስን አስተዋውቅ። እኔን ራስን እባላለሁ። የመጣሁት ከወልቂጤ ነው። እድሜህ ስንት ነው? እድሜ 13 ነው። ስንተኛ ክፍል ነህ? 5ኛ። ትምህርት እንዴት ነው? አሪፍ ነው። ከትምህርት የሚመች የትኛው የትምህርት አይነት ነው? አካባቢ ሳይንስ። በትርፍ ጊዜህስ ምን ማድረግ ደስ ይልካል? ሳይንስና ፈጠራ። የአካባቢ ሳይንስ ስለምትወድ ሞር ወደ ፈጠራው ስራ እንድትገባ ገፋፍቶሃልና ወደ ፈጠራው ስራ እንዴት ልትገባ ቻልክ? ሰፈር ላይ በቃ አንዳንድ ሰዎች ተቸግረው ሳይ እንደዚህ እንደሚጠቀሙ ብዬ ነው። እሺ፣ በምን ሲቸገሩ አይተክ ነው? በምን ልትረዳቸው አስበክ ነው? አንዳንድ ሰዎች ስራቸውን ፈተው አንድ ስራ ላይ ትኩረት አድርገው እንዳይሰሩ ብዙ ስራ በአንድ ጊዜ እንዲሰሩ ብዬ እነዚህ ስራዎችን ሰርቻለሁ። እሺ፣ ለምሳሌ እዚህ ጋር እንደምትመለከቱው የወተት መምቻ አለ። ከዛም የወተት መምቻ ወተቱን እየመቱት ብዙ ሰዓት ስለሚወስድባቸው በቃ በዚች አርግተው ሌላ ስራ እንዲሰሩ ይረዳቸዋል ማለት ነው። ስለዚህ መሳሪያ ቅቤ የሚያወጣ ነው ማለት ነው? ቅቤና እርጎን ይለያል ማለት ነው። እንዴት ነው የሚያወጣው? ልታስረዳን? በዚህ ጋር እንደምትመለከቱት በቻርጅ ተደርጎ ይሰራል እና ተሰክቶ ይሰራል። ከዛ በዚህ ጋር እኔ በባትሪ ነው የተጠቀምኩት። የስልክ ባትሪ ነው ወይስ ማንኛውም ባትሪ? የስልክ ባትሪ በቃ ማንኛውም ባትሪ ይሰራል ማለት ነው እና በማብራትም ይሰራል ማለት ነው። እንደዚህ ያረጋ ያሽከረከረ መምታት ይችላል ማለት ነው። በጣም ይገርማል። ማሻአላህ። እና ይሄን ለመስራት ምንድነው የተጠቀምከው? እንደተጠቀምኩት እዚህ ጋር ጣውላ ነው በሙላ። ከዛም ደግሞ 2 ዲናሞ ተጠቀምኩኝ። እናም እዚህ ጋር ኦኖፍ አለ። ከዛም በቃ ጣውላን እዚህ ጋር በስቼ በዲናሞ ልክ በስቼ በዚህ ጋርም እንደዛ በስቼ ከዛም በአይላንድ በትልቁ ማድረግ ይቻላል። ከዛም ስለ እንጨቱን ጣውላውን ሰፋ ታርጉና ከዛ መጠቀም ይቻላል ማለት ነው። ይሄ አሁን በሩብ ሊትር ነው እየሰራው ማለት ነው። በዛ ተደርጎ መስራትም ይቻላል። ወተቱን እንዴት ነው ወደዚህ የሚያስገቡት? ወተቱን ለማስገባት እዚህ ጋር እንደዚህ ያወጡና እዚህ ጋር ያልተበሳ ነው ይሄን ይከፍቱና ይሞሉትና መልሰው ይከድኑና ከዛም ይሄው እንደዚህ ይከታሉ ማለት ነው። እንደዚህ ከተው አገልግሎቱ መስራት ይጀምራል ማለት ነው። ስለዚህ አንተ አሁን ይሄን ስራ የሰራከው የሰዎችን ስራ ለማቃለል ነው አይደል? ማለት በእጃቸው ከሚነዱ በቀላሉ በዚህ ማሽን ከወተት ቅቤ ማውጣት ይችላሉ ማለት ነው። አዎ። እስኪ ሌላስ የሰራውን ነገር አሳየን። ሌላ እዚህ ጋር ዲቫይደር አለ። ዲቫይደር ሰርቻለሁ ማለት ነው። እሱስ እንዴት ነው የሰራከው? ይሄን ለመስራት ጣውላና ቆርቆሮ እናም ደግሞ ጂፕሰን እናም ምስማር ተጠቀምኩኝ። ይሄ ደግሞ የማይሰራ የሌላ ዲቫይደር ገመድ ወሰድኩኝና ከትጭበት ተጠቀምኩኝ ማለት ነው። ቆርቆሮና ምስማሩን ለምንድን የተጠቀምከው? አሁን እዚህ ላይ ማየት አንችልም። አሁን ቆርቆሮ በዚህቺ በሚሄደው በመስመር ቀዳዳ ላይ በዚህ ጋር መስመር አንድ ቆርቆሮ አስቀመጥኩኝ። በዚህ ጋርም እንደዛ አስቀመጥኩኝና በዚህ ጋር ደግሞ ሁለቱም ቆርቆሮ ጫፍጫፉም በዚህቺ ሽቦ አሰርኩም ማለት ነው። ምስማሩን ደግሞ ጣውላውን በታች በኩል አርግቼው እንዲይዘው አርግቼ መታወት ማለት ነው። እናም ደግሞ ጂፕሰን እላዩ ላይ ቀባውት ማለት ነው። ስለዚህ አሁን ቆርቆሮን የተጠቀምከው ኤሌክትሪክ በማከላቸው እንዲተላለፍ ነው ማለት ነው አይደል? አዎ። እና ይሄ ሁሉ ነገር ማን ነው ያሳየ? ማለት ከየት ነው ያወቅከው? ይሄንን ለመስራት ያረዳኝ ትምህርት ላይ ስማር ፖዚቲቭ እና ኔጌቲቭ እንዴት መለየት እንደምችል አርግቶ ነው ትምህርት ተመሬ ነው ፖዚቲቭ እና ኔጌቲቭ መለየት ተቻልኩ ማለት ነው። የተቀረውን ደግሞ በራሴ እየተፈላሰምኩኝ ነው የሰራሁት ማለት ነው። ሱብሃንአላህ። በጣም የሚገርም ነገር ነው። ያው መሰረታዊ ነገር ከትምህርት ቤት ነው ያገኘሁት ብለሃል። ተቀሪውን ደግሞ በራስህ መስራትክ ለነገሩ ያለህን ፍቅር ነው የሚያሳየው። እስኪ ሌላስ ምን እንደሰራህ አሳየን። ሌላ ደግሞ እዚህ ጋር የሰራው ባጃጅ አለ። ለህፃናቶች መጫወቻ ገበያ ላይ ሄዶ በውዱ ብር ከሚገዙ እንደዚህ ሰርቶ ለህፃናት እንዲጠቀሙ ብዬ ነው የኔን የሰራሁት። መሄድ የሚችል ነው በራሱ? አዎ ይሄዳል። ይሄንስ ምን ተጠቅመህ ነው የሰራከው?
ይሄን የሰራሁት ካርቶንና ሽቦ እናም ደግሞ ዲናሞ ተጠቅሜ ነው የሰራሁት። እሺ አሁን ባጃጁን ለመስራት ዲናሞ እንደተጠቀምክ ነግረኸኛልና ብዙዎቻችን ዲናሞን ምን እንደሆነ አናውቅም። እስኪ ዲናሞን ምን እንደሆነ ንገረን። ዲናሞ የሚባለው ይሄ ነው። ከዛም ብዙ ነገሮችን ማሽከርከር ይችላል። በዚህ ሁለት ሽቦ ማርባት ሲያገኝ ማሽከርከር ይችላል ማለት ነው። እና ዲናሞን ኬስ ነው የምናገኘው? ዲናሞ የተበላሸ ሬዲዮ ውስጥ ይኖራል። እናም ደግሞ አንዳንድ ነገሮች ውስጥ ጁስ መፍጫ ምናምን ውስጥ ይኖራሉ። ቬንቲሌተርም ውስጥ ይኖራል። መግዛትም ይቻላል። አንተ ስኬት ነው የምታመጣው? እኔ ጎረቤት ላይ ምናምን ሬዲዮ ምናምን የሚሰሩትን እያስተካከል እየሰጠ የማይሰሩት ደግሞ ዲናሞን እየወሰድኩኝ ነው የሰራት። ከዚህ ንግግር የተረዳሁት ያው እቃዎቹን ምናምን ራስህ እየፈለክ ምናምን እንደምታገኝ ነውና በዚህ ስራ ላይ ስትሰራ የሚያግዝ ሰው አለ? የሚያግዘኝ በቃ እንደዚህ አንዳንድ የተበላሹ ነገሮችን እየሰጡኝ ሰፈር ላይ ምናምን ሰዎች እነሱ ነው የሚረዱኝ። ሌላ የሚረዳኝ ሰው የለም። ቤተሰቦች በዚህ ስራ ላይ ትኩረት ይሰጡታል ወይ ያበረታቱካል? እኔ ስለመወደው ነው እንጂ የምሰራው እነሱ እንደማጠና ነው የሚወዱት። አንዳንድ ነገር መስራት እየፈለክ የምታጣው እቃ አለ ወይም ይቸግራል? አዎ አለ። ለምሳሌ ምን ይቸግራል? ይህንን ባጃጅ በትልቁ ለመስራት ዲናሞ በቃ ሞተሩ ቦታ አጣውኝ ማለት ነው። ባገኝ በትልቁ ሰራለሁ ማለት ነው። ሰው የሚሸከም ትልቁ ማለት ትልቅ ሰው የሚሸከም የሚሄድበት ማለት ነው? አዎ። ማሻአላህ በጣም የሚገርም ነገር ነው። ሞራልህ በጣም ነው የሚያስደስተው። እስኪ የተቀረውን ነገር ደግሞ አሳየን። እዚህ ጋር እንደምትመለከቱት ጫማም ሰርቻለሁ። ሚዛንም ብዙ ነገር ነው የሰራሁት። አላመጣሁም እንጂ ዛሬ። እስኪ ይህን ጫማ ከምንድን ነው የሰራኸው? በቃጫና በጂፕስ ማለት ነው። ለብሰው ታውቃለህ? አይ ለብሼም አላውቅም። ቅርጹን እንዴት ነው ያወጣለት? ቅርጹን በቃ በጫማ አይነት በወረቀት ሰርቼ በዛ ነው ያወጣሁት። በማን ልክ ነው የሰራው? አይ በቃ በኔ ልክ ማለት ነው። በማስመሪያ ተጠቅሜ ነው የሰራሁት። በጣም የሚገርም ነው። በጣም ደስ የሚልና ልዩ ነገር ነው ያሳየህን። ልጆች እናንተም ዛሬ ብዙ ነገር እንደተማራችሁና ትምህርት እንደወሰዳችሁ ተስፋ አለኝ። አሁን ደግሞ ከፈጠራዎቹ መሀል አንዱን ያሳየናል እንዴት እንደሚሰራ ማለት ነው። ተከታትለን እንመለሳለን። ማሳያችሁ የቴኔትር አሰራር ነው። እንደምታዩት እዚህ ጋር የሚያስፈልገኝ እቃ አምጥቻለሁ። እዚህ ጋር ካርቶን አለ። እዚህ ጋር ደግሞ የቀለም ክዳን አለ። እዚህ ጋር የባትሪ ድንጋይ፣ እዚህ ጋር ደግሞ መቁረጫ አለ። እዚህ ጋር ደግሞ ዲናሞ አለ። ከዛም እዚህ ጋር ማጣበቂያ አለ ማለት ነው። አሁን ካርቶኖቹን አጠባብቀዋለሁ። እዚህ ጋር መጣበቃለሁ። በሁለተኛው ክፍል ሽቦን እያወጣው ነው። ከዛም አሁን የቅድም የቀለም ክዳኑን እንጨምረዋለን ማለት ነው። አሁን ሽቦን እዚህ ጋር የዲናሞ ሁለት ሽቦ አውጥቻለሁ። ከባትሪ ድንጋይ ጋር ሳገናኝ መሽከርከር ጀምራል ማለት ነው። እያገናኘሁት ነው። አገናኝቻለሁ። እየተሽከረከረ ነው።
የእኛን አሰራር አይተን ተመልሰናል። ኑር ሀሰን ከወልቂጤ አዲስ አበባ ድረስ መጥተህ የሁሉ የሚገራርሙ የፈጠራ ስራዎች ስላሳየህን በአሱና ልጆች ስም እናመሰግናለን። ልጆችዬ እናንተም ከዚህ ብዙ ትምህርት እንደቀሰማችሁ ተስፋ አድርጋለሁ። እናንተም ትርፍ ጊዜያችሁን የተለያዩ ነገሮችን በመስራትና በመሞከር ማሳለፍ አለባችሁ። የዛሬው የሳይንሳዊ ቅኝታችን ፕሮግራም ይህን ይመስላል። እናንተም እንደዚህ የፈጠራ ስራዎች የሞከራችሁት በቤት ውስጥ ካለ ወደ አሱና ልጆች በመደወል መቅረብ ትችላላችሁ። ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስል ነበር። ቻው ቻው አሱና ልጆች።